ሁሌ እንደምናገረው በምትገቡበት ሰዓት ላይ ላይክ እያደረጋችሁ ግቡ። ከባዳ አገዛዝ አይለይም። ከባዳ አገዛዝ አይለይም። በአንድ ሀገር ህዝቦች ላይ የልማት አድሎ፣ የመብት ረገጣ፣ በዘር ላይ የተመሰረተ ክፍፍል የፈጸመ ስርዓት ነው። የአማራ ፋኖች አንድነታቸውን በማጠናከር አንድ የጋራ ድርጅት ለመመስረት እንቅስቃሴ እያደረጉ መሆናቸው የአገዛዙን አካላት ስጋት ውስጥ የከተተ ይመስላል። ይህን አንድነት ለመበተን በሚልም በተለያዩ ከፍተኛ የፋኖ አመራሮች ላይ ጥቃት እየተሰነዘረ ይገኛል። ከነዚህ አመራሮች መካከል አንዱ የሆኑት ራስ አርበኛ ፋኖ ዘመነ ካሴ ዛሬ ከቀኑ 9 ሰዓት ተኩል ጀምሮ በድሮንና በአየር ኃይል የመምታት ሙከራ እንደተደረገባቸው መረጃዎች ያሳያሉ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ አድማጮቻችን ከሰዓቱ አበይት መረጃ ጋር እኔ ደረጀ ሀብተወልድ ነኝ። አሁን የደረሰን ሰበር መረጃ አለ፣ ቀጥታ አቀርብላችኋለሁ። ከአማራ ፋኖ ብሔራዊ ኃይል የተሰጠ መግለጫ የቋራ ቃል ኪዳን ይላል። የተሰጠውን መግለጫ እንደሚከተለው አቀርብላችኋለሁ። የአማራ ሕዝብ የጀመረው የህልውና ተጋድሎ በከፍተኛ ሁኔታ የተጋጋለበት ዘመን ላይ እንገኛለን። የአማራ ክልልን ጨምሮ በበርካታ የአገሪቱ አካባቢዎች እየተደረገ ያለው የህልውና ትግል ህዝባዊ መሰረት ያለው በመሆኑ በአንድ ወጥ ድርጅት እየተመራ ባይሆንም አመርቂ ውጤት እያስመዘገበ ይገኛል። ትግሉ ግለቱን ጠብቆ የበለጠ እንዲፋፋምና በአጭር ጊዜ የአማራን ህዝብ ነፃነት ያረጋግጥ ዘንድ ይህንን ትግል የሚያቀናጅና የሚያስተባብር የጋራ አመራር ያለው ድርጅት መውለድ ጊዜው የጠየቀው አንገብጋቢ ጉዳይ ሆኖ ተገኝቷል። ይህንን አንገብጋቢ ጥያቄ ለመመለስ በርካታ ሙከራዎች ተደርገዋል። ብዙ ውጣ ውረዶችም ታልፈዋል። በመጨረሻም የአማራ ህዝብ የናፈቀው ሀገር ወዳድ ኢትዮጵያዊ ሁሉ የተመኘው መላው የፋኖ ሰራዊት የጠበቀው ታሪክ እንዲፈጸም የጠየቀው ጉዳይ ተጠናቋል። የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ፣ የአማራ ፋኖ አንድነት በጎንደርና የአማራ ፋኖ በሸዋ ከፍተኛ አመራሮች በጋራ ቋራ ጎንደር ባደረጉት ቀናትን የወሰደ መስራች ጉባኤ ዛሬ ግንቦት 1 ቀን 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል የተሰኘ ድርጅት መመስረታቸውን ለመላው ሰራዊታችን፣ ለአማራ ህዝብና ለትግሉ ደጋፊዎች እናበስራለን። መላው የትግላችን ደጋፊዎች እንኳን ደስ ያላችሁ። የአማራ ፋኖ ብሔራዊ ኃይል በአማራ ብሔርተኝነት የፖለቲካ ርዕዮተ ዓለም ላይ የቆመ ህዝባዊ ተጋድሎ የሚመራ ሲሆን የድርጅታችን ዋነኛ ተልዕኮም እየተደረገ ያለውን የህልውና ትግልና ህዝባዊ አብዮት ማስተባበርና ማቀናጀት ይሆናል። ድርጅታችን የአማራ ፋኖ ብሔራዊ ኃይል በኢትዮጵያ ሉዓላዊነትና አንድነት ላይ የማያወላውል አቋም ያለው ሲሆን የአማራ ህልውና የሚረጋገጠውም ከሌሎች ኢትዮጵያን ኃይሎች ጋር በሚደረግ የጋራ ትግል የአብይ አህመድን የሽብር አገዛዝ በማስወገድ በምትኩ በሽግግር ሂደት በሚገነባ የጋራ መንግስት ምስረታ እንደሆነ ያምናል። ድርጅታችን የአማራ ህዝብ ተጋድሎ የህልውና ተጋድሎ ነው ስንል ህልውናችንን የተፈታተነውን መዋቅርና ትርክት መለወጥ እንደሆነ በጽኑ እንደማመናችን መጠን የወልቃይት ጠለምትና ራያን ጨምሮ በሁሉም የሀገራችን አካባቢ ያለ የወሰን የማንነትና ራስን በራስ የማስተዳደር ጥያቄ ለማስመለስ እንደሆነ እናረጋግጣለን። ይህ ጥቃት በይልማ መርዳሳ የሚመራውና በነ ሬድዋን ሁሴን እንደሚሰወር የሚነገርለት የብሔራዊ መረጃና ደህንነት አገልግሎት ባስቀደመው እቅድ በፋኖች ውስጥም ሰርገው በገቡ ወኪሎች አማካኝነት የዘመነ ካሴን መገኛ አድርጎ እንደነበረም ተገልጿል። ሆኖም ራስ አርበኛ ፋኖ ዘመነ ካሴ በሚሳኤል በተመታው ቦታ እንዳልነበሩ ታውቋል። ራሳቸው በአሁኑ ወቅትም ከሌሎች የፋኖ መሪዎች ጋር በመሆን ለሚመሰረተው የአንድነት ድርጅት ምስረታ ሚስጥራዊ በሆነ ቦታና ሰዓት ዝግጅት እያደረጉ መሆናቸው ተዘግቧል። ከዚህ ጋር በተያያዘም ዛሬ በጎጃም ቀጠና በተለያዩ አካባቢዎችም የከባድ ድሮን ጥቃቶችም ተፈጽመዋል። ይህ በእንዲህ እንዳለም በፋኖች ውስጥም ሰርገው የገቡ የብሔራዊ መረጃና ደህንነት አገልግሎት አባላትን የማጋለጥና የመያዝ ተግባር ተጠናክሮም ቀጥሏል። በዛሬው ዕለት ብቻ በቁጥር 18 የሚደርሱ የደህንነት አባላት በፋኖች ቁጥጥር ስር መዋላቸውን መረጃዎች ያመለክታሉ። ወደ ወሎ ግንባር ስንሻገር በሰሜን ወሎ ዞን ሀብሮ ወረዳ 025 ቀበሌ የምትገኘው አላሪት ከተማ በአማራ ፋኖ ቁጥጥር ስር መዋሏ ተነግሯል። በምስራቅ አማራ ኮር አንድ ስር አርበኛ እንዲስ ኩረሌ የሚመራው ባለሽሩጥ የተባለው የፋኖ ክፍለ ጦር ግንቦት 1 ቀን 2016 ዓ.ም ከጠዋቱ 12 ሰዓት ጀምሮ ባደረገው ኦፕሬሽን የከተማውን መውጫና መግቢያ በሮች በመቆጣጠር የነበረውን የአገዛዙን ሚሊሻ ኃይል ማጥቃት ችሏል። መዋቅራዊ ጥቃትን መቀልበስና ለአማራ ህዝብ ማህበራዊ ፍትህን የሚያሰፍን ስርዓተ መንግስት መፍጠርን ታሳቢ ያደረገውን ትግል የሚመራ ማዕከላዊ አመራር መፈጠሩ የህልውና ትግል እያደረገ ላለው ህዝብ ተጨማሪ አቅም ነው። ድርጅታችን በሙሉ አቅሙ ትግሉን እንዲመራ የሁሉም ባለድርሻ አካላት ድጋፍ ይፈልጋል። በመሆኑም የአማራ ፋኖ ብሔራዊ ኃይል አወቃቀር ጠቅላላ ጉባኤ
ማዕከላዊ ምክር ቤት፣ የስራ አስፈጻሚ ኮሚቴ እንዲሁም የአባት አርበኞች ምክር ቤትን አካቶ ህገ ደንብ በማጽደቅ ተቋቁሟል። የአባት አርበኞች ምክር ቤትን አርበኛ መሳፍንት ተስፉ እንዲመሩት መስራች ድርጅቶቹ ተስማምተዋል። የድርጅቱን አመራር በተመለከተ የመስራች ድርጅቶችን አባላትና ሰራዊት ለማዋሃድ ጊዜ በማስፈለጉ የድርጅቱን አመራር በማዋቀር ሂደት የመስራች ድርጅቶችን አመራርና አባላትን ተሳትፎ ከፍ ለማድረግ ሲባል የትጥቅ ትግሉ ከሚደረግበት የቀጠና ስፋት አንጻር የጋራ አመራር በማስፈለጉ እንዲሁም ሌሎች በኢትዮጵያ ውስጥ ያሉ የፋኖ አደረጃጀቶች የድርጅቱ አካል የሚሆኑበትን እድል ለመፍጠር ሲባል ድርጅቱ በማዕከላዊ ኮማንድ እንዲመራ ተወስኗል። በመሆኑም 13 አባላት ያሉት ማዕከላዊ ኮማንድ የተቋቋመ ሲሆን አባላቱም አንደኛ አርበኛ ዘመነ ካሴ፣ ሁለተኛ አርበኛ ሀብቴ ወልዴ፣ ሶስተኛ አርበኛ ምሬ ወዳጆ፣ አራት አርበኛ ደሳለኝ ሲያስብ ሸዋ፣ አምስት አርበኛ አስረስ ማረ ዳምጤ፣ ስድስት አርበኛ ሄኖክ አዲሴ፣ ሰባት ጀነራል ተፈራ ማሞ፣ ስምንት አርበኛ ዝናቡ ንገረው፣ ዘጠኝ አርበኛ ደርሳን ብርሃኔ፣ 10 አርበኛ አስቻለው በለጠ፣ 11 አርበኛ ሳሙኤል ባለድል፣ 12 አርበኛ ማርከው መንግስቴና 13 አርበኛ አከበር ስመኘው ናቸው። በዚህ ጥቃትም በወረዳ አደርና በሌሎችም ሚሊሻዎች ላይ ከባድ የሰው ኃይል ጉዳት፣ ሞትና ቁስለትም አድርሷል። የአገዛዙ ኃይልም ካምፑን ጥሎ ወደ ሐራ ከተማ ሲያፈገፍግ በርካታ ወታደራዊ አልባሳት፣ የትጥቅ ቁሳቁሶችና ስንክሬሽን በማረክ እንደተቻለ ምንጮች አክለዋል። የአማራ ፋኖዎች ተጋድሎ በተለያዩ ግንባሮች እንደቀጠለም ተብሏል። በተያያዘ ዜና በወሎ ግንባር በዘመቻ አንድነት ስር ከባድ ኦፕሬሽን እየተካሄደ መሆኑ ታውቋል። በዚህ ግንባር የአገዛዙ የክልልና የዞን ባለስልጣናት ከፋኖ አመራሮች ጋር ለመገናኘት ያደረጉት ሙከራ ሳይሳካ ቀርቶ ወደ ወልዲያ ከተማ መመለሳቸው ተዘግቧል። ይህን ተከትሎም የአገዛዙ ኃይሎችም ዳገኞችና ዳገት በሚባሉ አካባቢዎችም በሞርተር ጥቃት መሰንዘራቸውን ምንጮች አክለዋል። በዚህ የሞርተር ድብደባም ንጹሃን ዜጎችና እንስሳት ላይ ጉዳት መድረሱም ተረጋግጧል። ከያቅጣጫው እየደረሱን ያሉ መረጃዎች እንደሚጠቁሙት በአካባቢው ሰላምና መረጋጋት እንዲሰፍን ከሚያደርጉ ውስብስብ ጉዳዮች አንዱ የአማራ ፋኖ የወደፊት አቅጣጫና አደረጃጀት ነው። ለወራት ሲነገርለት የነበረው የአማራ ፋኖ የተለያዩ የትግል ምሰሶችን በጋራ የሚያስተሳስር አንድ የጋራ ድርጅት የሚመስረት እንቅስቃሴ አሁን ከመቼውም ጊዜ በላይ ተጠናክሮ መቀጠሉ እየተነገረ ነው። ይህ በጎ ፈቃደኛ የህዝብ ኃይል በዘመናት የአማራ ታሪክ ውስጥም እንደታየው ከባህላዊ የራስ መከላከል ተቋምነት አልፎ በዘመናዊ የትግል ስልቶችና መዋቅር ለመንቀሳቀስ እየጣረ ነው። የአንድነት ጥረቱ ዋነኛ ዓላማም የትግሉን አቅጣጫ ማስተባበር፣ የሀብት አጠቃቀምን ማቀላጠፍና ከሁሉም በላይ ደግሞ ጠንካራና ወጥ የሆነ የአመራር ሰንሰለት በመፍጠር እንቅስቃሴውን ይበልጥ ውጤታማ ማድረግ ነው። በተለያዩ ምዕራባዊ፣ ሰሜናዊ፣ ደቡባዊና ምስራቃዊ ግንባሮች ተበታትነው የሚንቀሳቀሱ የፋኖ ቡድኖች የጋራ አጀንዳና ማዕከላዊ አመራር ሲኖራቸው የኃይላቸው መጠን ተጽዕኖ በእጅጉ እንደሚጨምር መገመት አያዳግትም።